አሰላሙ አሌይኩም ወራህመቱላሂ ወበረካቱ ደህና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ኧረ ጉድ ነው! ምን ሆኖ ነው እንደው እነዚህ ሰዎች ጭምልቅልቅ ጭውልቅልቅ አለው እኮ ጭውልቅልቅ አለው። ጽጌ በአንድ በኩል ጭውልቅልቅ አለች። አብርሃምና ሩታ ተጨመላለቁ። ምን ጉድ ነው? ዩቱቡን ምን ጉድ ነው? ኧረ ቤተሰቦች ግን ገብታችሁ አይታችኋል? ምን ጉድ ነው? እኔ አጋጣሚ አሁን ዩቲዩብ አላየውም ነበረ። ዛሬ አጋጣሚ ስበ ጭምልቅልቅ ብሏል። ድብልቅልቅ ቲክቶኩ ምን ጉድ ነው? ምን ጉድ ነው? ወይስ ለመፈመስ ነው? ከዚህ በላይ ግን ምን ፈልገው ነው እንደዚህ የሚሆኑት ማለት ነው? እና በመጀመሪያ ደግሞ እኔ ጽጌ ገርማኛለች እንዴ። በፊት ምን ነው አቃቂ ዘራፍ ስትይ አልነበረም እንዴ? ካላገባው ፍቅር ይዞኛል ምናምን እያለች በረኪና እየጠጣች ምን እያለች እንዴ? ምን ሆና ነው ዛሬ ዳኒ እንደዚህ የምታስለቅሰው? ዳኒ የምር አሳዘነኝ ማለት ነው። ያለቅሳል ማለት ነው። ሲያለቅስ አሳዘነኝ የምር ሲያለቅስ አሳዘነኝ ማለት ነው። ወይኔ ዳኒ ግን ምን ሆና ነው ጽጌ? አይ ፕራንክ ነው ይሄ ፕራንክ። ነገ ደግሞ ራሷ ቀለበት ገዝታ ትመጣለች ማለት ነው። እና እሱ ያው እኔ እንጃ እሷ እያማረጠች ነው ማለት ነው ወይስ እየቀለደችበት ነው? እኔ አልገባኝም። እዚህ ጋር ምን እየሆነች ነው ጽጌ? ደግሞ የሆነ ጥበብ ቤት ምናምን ከፍታለች ሾሮ ሜዳ። ለዛ ነው ማግባት ያልፈለገችው። እኔ አልገባኝም ብቻ። እና ለምንድን ነው እምቢ ያለችው? ለምንድን ነው ዳኔን እምቢ ያለችው? እኔ አልገባኝም የምር ማለት ነው። ኧረ በጣም ያስጠላል ጽጌ። እንዲህ ምን ሆነሽ ነው? ምን ሆነሽ ነው እንዴ? ሁሉ ፕሮግራም አድርጎ ታሳፍሪው ያለሽ በጓደኞቹ ፊት እንዴ? አሸማቀቀችው እኮ ልጅ እኮ አለቀሰ። የምር አለቀሰ። ደግሞ ያዙት መኪና ብቻው እንዳይነዳ ትላለች። ምን አሁን እምቢ ካልሽ በኋላ መኪና ብቻው ነዳ ሹ ይኸስክ ያኔ ምን አገባሽ እንዴ? በቃ ልጅ እኮ አበሳጨሽው። አሁን ነገ ደግሞ አንዷ ጎትቶ ይመጣል። እንግዲህ የፈረደባት አንዷን ይዞ ይመጣል። ሀይ እኛም እኮ ዝም ብለን እናያቸዋለን፣ ሰብስክራይብ እናደርጋለን፣ ኮመንት እናደርግላቸዋለን፣ እንወዳቸዋለን። ለዛ ነው የተጨማለቃችሁ እንጂ የምር አይመስለኝም። ጽጌ ግን የምር እንዴ ምን ነው ቅንድብ ያበጥሩልኛልሽ፣ ሽንቴ ምሪ እንዳይሆናልሽ። በሰላም ነው ጽግዬ እንዴ? እዚህ መተሽ እኮ በረኪና የጠጣሽ ሰው ነሽ። ዛሬ ደግሞ ቀለበት አልቀበል የምትይው ያኔ ለማግባት ዝግጁ አይደለም። ዝግጁ ካልሆንሽ ታዲያ በረኪና ምን ያስጠጣሻል? እንዲሁ አንዳንድ እንደው ስደብቁ እንደ ውስጣችሁ በቃ እሱ እኮ ላግባሽ አይደለም ቀለበት እናርግና እንቆይ ነው ያለሽ እንጂ እኮ በአንዴ እንጋባ አይደለም ያለው ዳኒ አይደለ እንዴ? ምን እንደው ሽንቴ ምሪ እንዳይሆንሽ ማሬ። ኧረ በስሚላ እንደው አንዳንዳችሁ እንደው ስታካብዱ። መጀመሪያ አንቺ አይደለሽ እንዴ ስለምኞን ነበረው። ዛሬ ምን ነው እንደዚህ ሆንሽ? ብቻ ዳኒ ሲያለቅስ አሳዘነኝ የምር ማለት ነው። እቺ እንዴ እምቢ ትላለች ብዬ ነው ያልጠበቅኩም። እኔ እኮ ክፍል 2 ነገ ይቀጥላል ሲሉ ነው ያወኩኝ እምቢ እንደምትለው። እምቢ ማለት አልነበረባትም። ራሷ እኮ ናት ቀለበት አድርግልኝ ያለች የምትጎተው። ልጁ እኮ ፍላጎት የለውም ከዚህ በፊት። ያቺ ወንዳ እዚህ ሀገር ዱባይ ያለችው ናት የሚያፈቅረው በጣም። ግን እቺ ኬፍ እንደዚህ እንደሆነች አላቅም። ጉድ ፈላ። ኧረ ምን ጉድ ናችሁ እናንተ? ምን ጉድ ናችሁ ደግሞ? አብርሽና ሩታ ደግሞ ጭራሽ ብሶባቸዋል። እንደው እስክትል እርግዝና እንደጀመረችው እርግዝና እንዳረገዘች ጀምራ የጀመረች ጭቅጭቅ ይሄው 9 ወር ሙሉ ጭቅጭቅ። ምን ጉድ ነው ጭቅጭቅ? ትላንት እንደውም እናንተ ውሾች ብሎ ቀዶ ላያቸው ላይ ወርውሮ ሄደ። ዛሬ ደግሞ ቤቱን አንጠልጥላ ሄደች ድጋሜ። እንግዲህ እሱ አልፈረመም ነው የሚለው። ግን አብረሽ ከዚህ ሁሉ ጭቅጭቅ ማለት ነው። እኔ በራሴ ብሆን ማለት ነው የምሬ ነው የምላቸው። እኔ ብሆን እኔ እንደዚህ ተጨቃጭቄ እንደዚህ ሆኜ እኔ አሁን መኖር እኔ እንጃ ፍቅር አይኖረኝም ብገባ ማለት ነው። ይሄ ሁሉ ሰው አውርቶ ይሄ ሁሉ ሰው ስለኛ ለፍልፎ ምን ብሎ እኔ አሁን ትዳር ነው ብዬ አልገባም ነበረ የምር። እኔ እንጃ በጣም ያስጠላል፣ ተንዛዛ። አሁን ደግሞ የት ሄዶ ነው? የት ቆይቶ ነው? የት ሰንብቶ ነው ዛሬ የፍቺ ወረቀት ስታመጣ የመጣኸው? የት ነበርክ እስከ ዛሬ ድረስ? የት ነበርክ? ኧረ ሩታ አትክሰሽ፣ ኧረ ሩታ እንደዚህ የት ነበርክ እስከ ዛሬ ድረስ? ምን ታሸረግዳለህ ዛሬ በመጨረሻ ሰዓት መተክ? ለነገሩ ሁሉም እንዳይጠጉኝ ብላለች። ማነው ያ ምንድነው ማነው የሚባለው? አቤላ ቡሩኬ፣ ያ አንድ ደግሞ ማነው ስሙ? ሁላቸውም እንዳይጠጉኝ ብላለች ማለት ነው። ሁሉም አስመሳዮች ናቸው ምናምን አለች። እሷ በቃ የተናደደችው እኮ የባለት ሄርሜላ ለምን ቤት ውስጥ አየኋት?
ከሄርሜላ እኮ ታርቃለች። እቺ ራሱ የሆነች ቅንድቤን አበጥሩልኝ አለች። እቺ ራሱ ሩታ ማለት ነው። እና ብቻ በጣም ያስጠላል የሚያደርጉት ነገር በጣም ይደብራል። እንግዲህ ያው የዓመት ባለት ምግብ ለምን አልተጠበኩም ብላ ይኸው እስካሁን ድረስ አቃቂ ዘራፍ ያለች ነው። እሱ ደግሞ በቃ መጀመሪያ አስታርቃናለች። በዓመት ባለ አንድ ላይ እንደሚውሉ ተነጋግረዋል። አሁን ደግሞ ለምንድነው የምትረብሽን? ለምንድነው ሰላማችን ማሰጭን አለ። ከዛ እሷ ደግሞ ባሰባት። ለምን እንደዚህ ይለናል? ለምን እንደዚህ ይናገረናል? ብላ እሬ ያለች። እንግዲህ እሱ ደግሞ ከመናገር በነገራችን ላይ አብረሽ በጣም ሰው ያከብራል። ለዛ ነው ሄርሜላን ያላስከፋት ማለት ነው። ሄርሜላም ደግሞ የሚያስከፋት ልጅ አይደለችም። ሄርሜላ ምን አደረገች? ያኔ አስታረቀቻቸው። የባለት ደግሞ አብረን እንውላለን ብላ ስትላት እኮ እሺ ችግር የለውም አለች። ሄርሜላ ደግሞ በንጹህ ልቧ ነው እሺ ብላ በዓል ከእነሱ ጋር ለማክበር ሄደችው። አሁን እቺ ደግሞ ጭራሽ የፍቺ ወረቀት ይዛ መጣች። እኔ ግን ተጋብተዋል እነዚህ ልጆች መጀመሪያ ተጋብተዋል። እኔ አላቅም መጋበታቸው። ተፈራርመው ምናምን ተጋብተዋል። ዝም ብላ አይደለ እንደ ቤቱ ሄደችው። መጀመሪያ ምን እዚህ ታሽቃብጣለች? አሁን ፍታኝ አቃቂ ዘራፍ፣ በዚህ ገብቶ በዚህ ወጥቶ። ኧረ ምን ጉድ ናችሁ! ኧረ ምን ጉድ ናችሁ! እንደው ኧረ ብስሚላ እንደው ስታስጠሉ።